የቅርብ ጊዜ የኤፍኦሄፕ ያልታወቁ የአየር ላይ ክስተቶች ይፋ መግለጫዎች፣ ለምሳሌ የፔንታጎን ዘገባዎች፣ የናሳ ጥናቶች። ታዋቂ ንድፈ ሐሳቦች። ከምድር ውጪ መላምት፣ መሬትን የሚጎበኙ እንግዶች። መካከለኛ ፍጥረታት ከሌሎች ልኬቶች አካላት። የመንግሥት ማታለል፣ ስነ ልቦናዊ ድርጊቶች። ወሳኝ ጥያቄ የኦርቶዶክስ ክርስትና እነዚህን ክስተቶች እንዴት ይተረጉመዋል? ከመጀመራችን በፊት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ። የኦርቶዶክስ ክርስቲያኖች እይታ በክርስቲያን ኮስሞሎጂ ውስጥ ከመጻተኞች የለም። ቅዱሳት መጻሕፍት እና ቅዱስ ትውፊት የሚናገሩት ስለ መላእክት፣ ቅዱሳን እና የወደቁ ሰብአዊነት፣ በእግዚአብሔር መልክ የተሠራ አጋንንት፣ አታላይ መናፍስት፣ ከመሬት ውጭ ያሉ ሥልጣኔዎች መጽሐፍ ቅዱሳዊም ሆነ ፓትሪሳዊ ማስረጃ የለም። ዩፎዎች እና አጋንንታዊ እንቅስቃሴ። የቤተ ክርስቲያን አባቶች በመጨረሻው ዘመን የሐሰት ምልክቶችና ድንቅ ነገሮች ከ2:29 ያስጠነቅቃሉ። የኤፎ ግጥሚያዎች ባሕርያት ከአጋንንታዊ ባሕሪ ጋር ይዛመዳሉ። ማታለል መልእክቶች የክርስትናን እውነት ይቃረናሉ። ለምሳሌ ክርስቶስን መካድ፣ የአዲስ ዘመን እምነትን ማስተዋወቅ። ፍርሃት እና ቁጥጥር ጠለፋዎች፣ ሽባዎች፣ ስነ ልቦናዊ መጠቀሚያዎች። መናፍስታዊ አገናኞች። ብዙ የኦፎ ምስክሮች ከዚያ በኋላ የሥነ አእምሮ ክስተቶችን ሰርት ማድረግ ወይም የአጋንንት ጭቆናን ሪፖርት ያደርጋሉ። ታሪካዊ ቅድመ ሁኔታዎች። ታላቁ ቅዱስ እንጦንዮስ 4ኛው ክፍለ ዘመን የበረሃ መነኮሳት አስፈሪ ቅርጾችን በመያዝ ከአጋንንት መገለጦች ጋር ተዋግተዋል። ቅዱስ ዮሐንስ ካሲያን አጋንንት እንደ ብርሃን መላእክት ስለሚገለጡ አስጠንቅቋል። 2 ቆሮ 11:14 የዘመናችን ሽማግሌዎች ማስጠንቀቂያ። ሽማግሌ ፓይሲዮስ አቶስ የተናገሩ ዩፎዎች የሰው ልጅን ለጸረ ክርስቶስ ተአምራት ለማዘጋጀት አጋንንታዊ ቅርቶች ናቸው። አብ ሴራፊም ሮዝ ዩፎዎችን ከጥንታዊ አረማዊ ማታለያዎች ጋር በማያያዝ ከኦርቶዶክስና የወደፊቱ ሃይማኖት ከጻፍ። የውጭ ዜጋ ትረካ ለምን አደገኛ ነው? ክርስቲያናዊ እውነትን ማዳከም። እግዚአብሔርን በምጡቅ ሥልጣኔዎች ይተካዋል። የክርስቶስን መገለጥ ልዩነት ይክዳል። ዕብራውያን 1:1-2 ግኖስቲሲዝምን ያበረታታል። ምስጢራዊ ዕውቀት ከፍተኛ ፍጡራንክ ለክርስቶስ ተቃዋሚ መዘጋጀት። የግሎባሊስት አጀንዳ የተፈበረከ የባዕድ ስጋት ከብሔሮችን በአንድ መሪ የክርስቶስ ተቃዋሚ ስር አንድ ሊያደርግ ይችላል። የውሸት አዳኝ ሁኔታ አንዳንድ የኦፎ አምልኮዎች ለምሳሌ ራይልዝም የሚመጣውን ከእንግዳ መሲህ ይሰብካሉ። ራእይ 13:13-14 አውሬው ለማታለል ታላላቅ ምልክቶች ያደርጋል። ስነ ልቦናዊ እና መንፈሳዊ ጉዳት። ፍርሃት እና መሸሽ ከንስሐ እና ከእውነተኛ መንፈሳዊነት ይርቃል። መናፍስታዊ እስራት። ብዙ የዩፎ ተሞክሮዎች ወደ ሰርጥ ማስተላለፍ፣ የከዋክብት ትንበያ ወይም ሰይጣናዊነት ይመለሳሉ። የኦርቶዶክስ ክርስቲያኖች እንዴት ምላሽ መስጠት አለባቸው? መንፈሳዊ ማስተዋል። መናፍስትን ፈትኑ። 1ኛ ዮሐንስ 4:1 እንደ አጋንንታዊ ባዕድ ግንኙነቶችን አትቀበል። ማታለልን የሚያወድሱ የኤፎ ሚዲያዎችን ያስወግዱ። በእምነት መከላከል። ጸሎት እና ጾም ማታለልን ያጠናክራል። ማር 9:29 ቅዱስ ቁርባን እውነተኛው ከውቂያ ከመለኮታዊ ሕይወት ጋር። አእምሮን ጠብቅ። ፍርሃትን የሚፈጥሩ የሴራ ንድፈ ሐሳቦችን አትቀበል። ሌሎችን አስተምር። የዩፎ ክስተቶችን አጋንንታዊ ሥረ መሠረት አጋልጥ። ስለ መላእክት፣ አጋንንት እና በመጨረሻው ቀናት ላይ የቤተ ክርስቲያኗን ትምህርት አካፍሉ። 5 ማጠቃለያ። እውነት ያሸንፋል። የባዕድ አገር ሰዎች የዘመናችን ተረት ናቸው። አጋንንት ምጡቅ ፍጡራን አስመስለው የሚመስሉ ናቸው። ክርስቶስ ብቻውን አዳኝ ነው። ከምድራዊ ውጭ የሆነ ማንም ድነትን አያመጣም። የመጨረሻ ማስጠንቀቂያ። መጨረሻው ሲቃረብ ማታለል ይጨምራል። በቤተ ክርስቲያን ውስጥ ይቆዩ። የመዝጊያ ጥቅስ። በምልክቶችና በድንቅ ነገሮች አትሳቱ። ዲያብሎስ ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና። ቅዱስ ጆን ክሪሶስቶም